ፕሬዝዳንት ኢሳያስ ምስ ቀዳማይ ሚኒስተር ፌደራላዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያ ዶክተር አብይ አሕመድ ኣብ ክልታዊ ጉዳያት መኸተለ በዳታት ኮቪድ-19 አንበጣን ከምኡውን ሓበራዊ ኣገዳስነት ዘለዎም ዞባዊ ጉዳያት ክዝትዩ ሚኒስተር ጉዳያት ወጻኢ አቶ ዑስማን ሳልሕን ኣማኻሪ ፕሬዝዳንት አቶ የማነ ገብረአብን ምስ ፕሬዝዳንት ኢሳያስ ሓቢሮም ተጓዒዞም ኣለዉ President Isaias Afwerki departed from Asmara to Addis the 3rd of May for a two-day summit with Prime Minister Abiy Ahmed. The two leaders discussed bilateral ties, fight against COVID-19 locust infestation and regional matters. Presidential entourage includes Foreign Minister Osman Saleh and President Advisor Yemaine Jebriab. President Isaias Afwerki and his delegation were received by Prime Minister Abiy Ahmed on arrival at Bole International Airport. The two leaders subsequently discussed bilateral cooperation and regional developments. President Sahle-Work hosted luncheon for the president and his delegation. Former Ethiopian Prime Minister Haile Mariam Desalegn and President of the Oromia region Shimelez Abdissa attended the luncheon hosted by President Sahle-Work. Sahle-Work Zewde, President of the Federal Democratic Republic of Ethiopia, says, "It was a renewed pleasure to join our Prime Minister Abiy Ahmed Ali in welcoming President Isaias Afwerki, who is on a two-day visit to Ethiopia. We hosted him in the stunning park coming up on Entoto Mountain, a truly amazing place to relax and unwind." President Isaias Afwerki and his delegation also visited some sites in Addis Ababa. Good to welcome again President Isaias Afwerki to Ethiopia for a two-day meeting where we will be exchanging on bilateral and regional issues, as well as the challenges we are currently faced with as a global community, says Prime Minister of the Federal Democratic Republic of Ethiopia, Dr. Abiy Ahmed Ali.
የዚህ አካባቢ አርሶ አደሮች ተጠናክራችሁ ውሃውን በመጠቀም ምርትና ምርታማነት እንድታሳድጉ አደራ ማለት ፈልጋለሁ። ስለሆነ ሁሉ እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ምናልባት ክቡር አቶ ኃይለማርያም ጥቂት ነገር የሚሉት ካለ ከሳቸው ሰምተን መጨረሻ ላይ ክቡር ፕሬዝዳንትን ይጋብዙልናል። ክቡር ጠቅላይ ሚኒስትር ይህን እድል ስለሰጡኝ ከልብ አመሰግናለሁ። ክቡር ፕሬዝዳንት በድጋሚ እንኳን ወደ ኢትዮጵያ የአገሮን ወንድምና እህት ህዝብ በመወከል በመካከላችን ተገኙ እያልኩ ከኛ ጋር በመሆኑ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። ኢትዮጵያ እንዲህ አይነት የተመቻቸ ሀብት ያላት አገር ናት። ዛሬ ያየነው ፕሮጀክት ትልቅ አስተዋጽኦ የሚያበረክት ነው። በተለይም ደግሞ የአርሶ አደሮቻችንን ህይወት ዘመናዊ በማድረግ የተሳካ ኑሮ የተደላደለ ኑሮ ለመኖር እንዲችሉ የሚያበረታታ ስራ እዚህ አካባቢ ተሰርቷል። ይሄ በየአካባቢው የመስኖ ልማትን ለማስፋት መንግስት የያዘው እቅድ በጣም ደስ የሚያሰኝና ምናልባትም በአፍሪካ አህጉር እያጋጠመን ያለውን ከፍተኛ የምግብ እህል ከውጭ የማስገባት ልምድን በማስቀረት ኢትዮጵያ ትልቅ ትምህርት ትሰጣለች ብዬ አምናለሁ። ከዛ ባሻገር በስራው ላይ የተሳተፉትን በሙሉ እያመሰገንኩ እኔም የዚህ እድል ተካፋይ በመሆኔ ታላቅ ደስታ የተሰማኝ መሆኑን እገልጻለሁ። ክቡር ፕሬዝዳንት ኢሳያስ አፈወርቂ እንደተለመደው ክቡር ጠቅላይ ሚኒስትር ከዚህ ቀደምም እሳቸውን እንደጋብዝ በአንድ ቦታ እንደዚሁ አድርገው ነበር። ዛሬም ይሄን እድል አግኝቻለሁ። ከእርሶ ጋራ በመሆን ለመጋበዝ እድል በማግኘቴ በጣም ከፍተኛ ደስታ ተሰምቶኛል። ስለዚህ ለሚወዱት የኢትዮጵያ ሕዝብ የሚያስተላልፉት መልእክት ካለ እንዲያስተላልፉ በክቡር ጠቅላይ ሚኒስትር ስም ጠይቆታለሁ። ክቡር ቀዳማይ ሚኒስትር ዶክተር አብይ አህመድ፣ ክቡር ቀዳማይ ሚኒስትር ኃይለማርያም ደሳለኝ አቅዲመ ነዚ ናይ ሎሚ ንጉሆ ጉዕዞ ጽቡቕ አጋጣሚ ዕድል ምፍጣርኩም ክንሓልፍ መገድን ዝረአናዮ ጥራይ ዘይኮነ ነዚ ፕሮጀክት እዚ በፂሕና እውን መልእኽቲ ናይቲ ፕሮጀክት ካብቶም ዝደኽምሉ ዘለዉ ናይ ሚኒስትሪ ሓለፍቲ ናይ ስቶ ተወከልቲ ዘለዉ ከምዚ ዝኣመሰለ ኣብነታዊ ፕሮጀክት ምዕባሉ ብዘየገድስ ዘመሓላልፎ መልእኽቲ ደረት ስለ ዘይብሉ ካብዚ ቅሰም ዝኽእል ትምህርቲ ካብዚ ኣብነት እዚ ናብ ዛበየ ካልኦት ፕሮጀክታት ዝውሰድ ስጉምትታት እቲ መልእኽቲ ኣዝዩ ዓብ ስለ ዝኾነ ንዓይን መሳርሕተይን ንብፆተይን ዓብዪ ትምህርቲ እዩ። ነቲ ክንሃንፆ እንፅዕረሉ ዘለና ዱልዱል ዝምድና ኣብነታውነቱ ዘይኮነ ብግብሪ ዝረጋገፅ ፍረ ንተጠቀምቲ ንህዝቢ ከብፅሕ ዘሎኒ ተስፋ ላዕሊ እዩ። ደጊመ ንኩሎም ኣብዚ ዝደኸሙ ሓለፍቲ ልዕሊ ኩሉ ከዓ ንቀዳማይ ሚኒስትር ኣብይ ከምኡውን ንዕድሚኡ ባይታ ዝፀረገ ቀዳማይ ሚኒስትር ኃይለማርያም ደሳለኝ እንኳዕ እዚ ኣርኣየኩም እንኳዕ ረኣኹምና ምስጋና ተቐበሉ። እሺ እንግዲህ ፕሮግራማችን በዚሁ የሚያበቃ ይሆናል። ቀጥሎ ያሉት ፕሮግራሞች ይቀጥላሉ። እንግዶቻችን በጣም እናመሰግናቸዋለን።